ሰላም ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ይህ ጤናው በቤቱ ነው። ከዚህ በፊት የነበሩ ቪዲዮዎች አይታችኋቸው እንደወደዳችኋቸው ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ ዛሬ ተገኝቻለሁ። ዛሬ ይዤላችሁ የመጣሁት ደግሞ ብዙዎቻችን የምንቸገረው ምንድነው ሀገርኛ ምግቦች ዳይት ስናደርግ እኛ የሚመስለን ሰላጣ ብቻ መብላት የተመጣጠኑ ምግብ ያመላቸውንና እኔ ተጠቀሚያቸው ወይም ደግሞ በልቻቸው ከተጠቀሙኝ የሀገርኛ ምግቦች ይዤላችሁ መጥቻለሁ። ከሱም በተጨማሪ ፕሮግራም ይዤላችሁ መጥቻለሁ። ከሰኞ እስከ እሁድ ያሉትን ፕሮግራሞች አውጥቼላችሁ እስከ እሁድ ድረስ ምን እንብላ መጥቻለሁ። ከሱ በተጨማሪ ደግሞ እኔ ከፕሮግራሙ ውጭም ደግሞ ለእናንተ ይጠቅማችኋል ይሄን ነገር ቢበሉ ብዬ ያሰብኳቸውን እኔም ደግሞ የተጠቀምኳቸውን የሀገርኛ ምግቦች ይዤላችሁ መጥቻለሁ። መልካም ቆይታ። ለእናንተ እንግዲህ ፕሮግራም አውጥቼላችኋለሁ። ከዛ ፕሮግራም ውስጥ ለምሳሌ ምን አይነት ምግቦች እንመገብ የሚለውን ስንሄድ በፕሮግራም አውጥቼላችኋለሁ። ያን ፕሮግራም ከሰኞ እንጀምራለን ማለት ነው። ለምሳሌ ሰኞ እንቁላል ፍርፍር መብላት እንችላለን። እስከ አሰራሩ ስነግራችሁ ደግሞ እንቁላል ፍርፍር ዘይቱን ሳታበዙ በማንኪያ ለክታችሁ አድርጋችሁ እሳት ብዙ ሳይበዛበት ገባ ወጥ አድርገን እንቁላል ፍርፍር መመገብ እንችላለን። ሁሌ በእንጀራ መመገብ ጥሩ አይደለም። ስለዚህ ባለፈውም ተነጋግረናል። በአንድ ቁርጥ እንጀራ ወይም ደግሞ በገብስ ዳቦ እንመገባለን ማለት ነው። ምሳ ላይ ደግሞ ቂንጬ እንመገባለን። እራት ላይ ደግሞ አትክልቶች ነገሮች ፍራፍሬዎች እንወስዳለን ማለት ነው። ለራት ቀለል ያለ ለመውሰድ። ማክሰኞ ደግሞ ስንሄድ ደግሞ ኦትስ የመጀመሪያ ቁርስ የምንወስደው ምንድነው? ኦትስ እንወስዳለን። ኦትስ ላይ ስንወስድ ስትሮበሪ፣ እርጎ፣ ማር መጠቀም እንችላለን። ምሳ ላይ ስንሄድ ደግሞ ብሮኮሊ፣ ካሮት፣ አበባ ጎመን፣ አቮካዶ በአንድ ቁርጥ እንጀራ ኦር በስላይስ ዳቦ መመገብ እንችላለን። ወደ እራት ስንሄድ ፍራፍሬ ግሪዳንቱ በማይጠፋበት መንገድ ጁሶች ነገሮች ወይም ደግሞ ፍራፍሬ መጠቀም እንችላለን። ሮብ ደግሞ ለምሳሌ ጾም ከሆነ ሰየም ምሳ ትበላላችሁ። ካልሆነ ደግሞ የገብስ ዳቦ በለውዝ ከነገና ደግሞ ምሳ ደግሞ ሰላጣ እንበላለን። ሮብ ደግሞ አንድ ቁርጥ እንጀራ በሽሮ እራት ላይ እንበላለን ማለት ነው። ከነገና ሐሙስ ስንሄድ ቁርስ ብራውን ሩዝ መመገብ እንችላለን። በካሮት በብሮኮሊ ብንሰራው አሪፍ ነው። ወይም ደግሞ ገንፈል ያለ ስጋ አንድ ላይ አድርገን ብንመገብ ጥሩ ነው። ከነገና ጥቁር ጎመን ምሳ ላይ ማለት ነው። ምሳ ላይ ጥቁር ጎመን እንመገባለን። ከእንደገና ደግሞ ሐሙስ ላይ ቀይ ስጋ ጥብስ በዘይት የተጠበሰ ሳይሆን የራሱን ውሃ ከመጠጠ በኋላ ውሃ እያደረግን እያበሰልን እንደሱ ይሻላል። በዘይት አትጥበሱት ጥብሱም ማለት ነው። አርብ ላይ ደግሞ ቁርስ ላይ ቲማቲም ቁርጥ መመገብ፣ ምሳ ሰላጣ፣ ራት ደግሞ ጥቅል ጎመን መመገብ እንችላለን። ቅዳሜ ላይ ስንመጣ ቅዳሜ አይብ በእንቁላል መመገብ እንችላለን። ቁርስ ላይ ምሳ ቺክን ብረስት በአትክልት ከእንደገና ራት ደግሞ ቀይ ስር። እሺ ከዛ እሁድ ላይ ስንመጣ ቀይ ስር በነገራችን ላይ መስራት ካልቻላችሁ ጁሱን አሪፍ ነው። ቀይ ስር ጁሱን በጣም አሪፍ ነው። ራት ላይ መጠቀም ትችላላችሁ። ከእንደገና እሁድ ላይ ስንመጣ ለምሳሌ እንደ ፉል ሰርተን በአቮካዶ በእንቁላል አድርገን መመገብ እንችላለን። ከእንደገና ያው ምሳ ምንድነው አኩሪ አተር ወይም ደግሞ ቴስቲስ የምንለውን እንመገባለን። እሱን ቀቅለን ከዛ እሳት ሳናበዛ ገባ ወጥ አድርገን መመገብ እንችላለን። የተመገብኩትን ነው የምነግራችሁ። እራት የፈለጋችሁትን ስላችሁ ግን ለምሳሌ ከቻላችሁ ስኳር ነገር አትጠቀሙ እንዳልኳችሁ፣ ምናልባት ድንች ምናምን። ግን የፈለጋችሁን ስላችሁ እንደ ፒዛ፣ በርገር ምናልባት በ15 ቀን ወይም በአንድ ወር ቢሆን ይሻላል። እሱ በየሳምንቱ አንድ ቀን የፈለጋችሁትን ሳምንቱ ሙሉ የሰራችሁትን ገደል ነው የሚከተው። ስለዚህ ራሳችሁን ጠብቃችሁ ወይም ደግሞ ብዙ ሪስክ የሌለውን ነገር ብታረጉ አሪፍ ነው ማለት ነው። ከዛ በተጨማሪ እኔ የተጠቀምኳቸውን የምፈልጋቸውን ምግቦች ደግሞ በቀጣይ ቪዲዮ ይዤላችሁ መጥቻለሁ። ቸር ሰንብቱ።